በራችሁ ሲከፈት እንኳን ደስ አለ የሚል ብቻ አይደለም የሚመጣው። እንኳን ደስ አለ እያሉ በሚመጡ ሰዎች መካከል ጸጉረ ልውጦች አሉ። አንድ አይንን አጥፍተይ አለ እየተቃጠለ የሚመጣ እንዲህ ስታየው አይመስልም? ከጎረቤት ጋር ዝም ብሎ እንትና ለምን ቀረ እንዳይባል ተያይዞ እንኳን ደስ አለ 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 ይላል። ግን ተቃጠልኩ እያለ ነው። እነዚህ አይነት ሰዎችን እናንተ በላይ እየተባረካችሁ መቀጥቀጥ ነው ያለባችሁ። ገዛ ሲባል ሌላ መግዛት፣ ወጣ ሲባል በሌላ ከፍታ ላይ መውጣት፣ ተባረከ ሲባል ሌላ በረከት ውስጥ መግባት። አረ ይሄ በህይወታችሁ ላይ ይሆን? አንዳንዶች ዝም ብላችሁ እንደምታስቀኑ ማወቅ አለባችሁ። አካውንት ውስጥ ብር ሳይሆን አካውንት ሁሉ የሌለው ሰው አለ፣ ግን እየኖረ ነው። እንደዚህ ስል ግን ሰዎች ጋር ሄዳችሁ በፍጹም አትጣሉ። በሰው ላይ ከሚሰራው መንፈስ ጋር መጣላት አለባችሁ። ሰው የእግዚአብሔር ምሳሌ ነው። ሰው የእግዚአብሔር መልክ ነው። ሰው የእግዚአብሔር የእጁ ስራ ነው። ሰውን መግፋት፣ ሰውን ማንቋሸሽ፣ የሰውን በር መዝጋት፣ ከሰው ጋር መጣላት ከእግዚአብሔር ጋር እንደመጣላት ነው። ከሰዎች ጀርባ ከሚሰራው መንፈስ ጋር ግን 9 ሰዓት ተነስተ መጀመሪያ ማወጅ ያለብህ እሱ ላይ ነው። አጋንንት ሰው ሲያገኝ ነው የሚቆመው። አጋንንት እግር የለውማ እንዴት ይቆማል? እግር ባለው ሰው ላይ ነው የሚቆመው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ አንድ ጊዜ መጥቶ ከሰውየው ላይ እንዲወጣ ሲያዝዝ የት ልግባ ብቻዬ መኖር አልችልም አለ። ሪያ ውስጥ እንዲገባ አዘዘው። የሆነ አካል ከሌለ መንፈስ መኖር አይችልም።